ሰላም እንዴት ናችሁ? ኮሽቤ ነኝ። ዛሬ ከከናን ማርከና ጋር ነኝ። ከኖ ከኔ ጋር ለአንድ አመት ሲሰራ ነበረ። ከኦማን ሊግ ነው ጀስት ገና መምጣቱ ነው፣ ከውጪ መምጣቱ ነው። የናሽናል ቲም ተጫዋች ነው። አንድ አመት ከኔ ጋር ስንሰራ ነበረ። ዛሬ ሲዝን አልቆ ኦፍ ሲዝን አሰስመንት የምንወስድበት ቀን ነው። ስለዚህ ይሄ ቪዲዮ ዋና ዓላማው ኳስ ተጫዋች ለሆናችሁ የኳስ ተጫዋቾች ሜዠርመንት ምን እንደሚመስል እንድታዩ ነው። እንዲሁም ፕሮፌሽናል የሆኑ ተጫዋቾች ምን ያክል ለዲቴል ቦታ እንደሚሰጡ፣ እንዴት አድርገው ትሬን እንደሚያደርጉና እያንዳንዱ የሰውነት ክፍላቸውን፣ የሰውነት ጥንካሬያቸውን፣ ባላንሳቸውን፣ ስትሬንግዛቸውን፣ ሞቢሊቲያቸውን ጂም ውስጥ ያለውን በምን ያክል ደረጃ እንዴት ትኩረት እንደሚሰጡ እንድታዩ ነው። ከኖ ዌልካም ብያለሁ። ሲዝን እንዴት ነበር? ሲዝን አሜዚንግ ነበር። በጣም በሚገርም ሁኔታ ነው ያለቀው ሲዝናችን። የኦማን ሊግ ቶፕ ስኮረር ሆኜ ነው ጨርሼ የተመለስኩት። ኮንግራ። ይሄ ደግሞ በጣም ትልቅ ስኬት ነው። ይህን ስኬት ደግሞ ብቻዬን ማምጣት አልችልም ነበር። አንተ ባትኖር በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። እንዴት ነበር ትሬኒንግ? አሁን ለምሳሌ አሁን ላይ ኳሱ በጣም ጥሩ እየሆነ ነው እኛ ሀገር፣ ስፔሻሊ ደግሞ ከታች የሚመጡት ሞር ሳይንሱን የሚከተሉ ልጆች በብዛት አሉ። እና አንተ በኢንተርናሽናል ደረጃ ስትጫወት እንዴት ነው ለዲቴሎች ቦታ የምትሰጠው? ከአመጋገብ ከትሬኒንግ አንጻር ዲቴል በጣም ወሳኝነት አለ። ዲቴል ሜክስ ዲፍረንስ ይላል ፈረንጅ ራሱ። እና በፊት እንደዚህ አይነት ነገር የለኝም ነበር። ዲቴሎችን ምናምን በቃ ጀስት ችላ ብዬ ነበር። አሁን ላይ ዲቴሎች እየሰጠው ያለውት ነገር ነው አሁን እንደዚህ እንደሆነ እያደረገኝ ያለውና ዲቴል በጣም ወሳኝነት አለው። በዚህ አጋጣሚ በጣም እኔ የሚገርመኝ እንዲሁ ለመደናነቅ ሳይሆን እናንተ ጋር ጁማ አይ ቲንክ እንደ እሁድ ነውና በቃ የዛን ቀን ብቻ ነው ትንሽ ለመሄድ ጂም ስለሚዘጋ ነውና በቃ በጣም ነው ትሬን የሚያደርገው። ጂም በደንብ ይሄዳል። እያንዳንዱን ወርክአውት ያው ውጪ ስለሚሆን ኦንላይን ነው ትሬን የማደርገው። እዚህ በሚመጣ ሰዓት ነው በአካልና አሁን የመጀመሪያ አንድ አመት ሙሉ በሲዝን አልቆ የኦፍ ሲዝን አሰስመንት የምንወስድበት ቀን ነው። እያንዳንዱን ትሬኒንጎች ታያላችሁ። በእርግጠኝነት የሆነ ነገር ትወስዱበታላችሁ። ዋና ዓላማው በኦፍ ሲዝን ሰዓት የምንወስዳቸው አሰስመንቶች ኦፍ ሲዝን በኋላ የሚዘጋጁ ትሬኒንጎች አሉ። አምባላንሶች ይኖራሉ። አመቱን ሙሉ ሰውነቱን ሲጠቀምበት ስለነበረ ፋቲጎች ማኔጅ እናደርጋለን እና ለዛ ይጠቅመናል። ስለዚህ የመጀመሪያው ቨርቲካል በምንለካ ሰዓት ሴንተር ሞመንት ጃምፕ ማሽን ስላልተጠቀምን ምንድን የምናደርገው በሜትር ነው የምንለካው። ፕላስተሮቹን 3 ጊዜ ሞክሮ የለጠፈባቸው አሉ። ስለዚህ መጀመሪያ እጁ ሪች ካደረገበት ፖይንት ዘሎ እስከነካበት 3ቱ ማክሲመሙ ነው የምንመዘግበው። ያንን በሜትር ነው የምንለካው። ብዙ አይነት ሜቶዶች አሉ። ይህንን መለኪያ መንገዶች በአፕሊኬሽን አለ። ጀስት ፔመንት አለው አፕሊኬሽኑ። ያንን አፕሊኬሽን መጠቀም ትችላላችሁ። በስሎ ሞሽን ቀርጻችሁ ፍሬም ፐር ሰኮንዶቹን ካልኩሌት በማድረግ ጃምፕ መለየት ይቻላል። እንዲሁም ማሽን ላይ ያንን ማድረግ እንችላለን። ግን እኛ ጋር ማሽኑ ስለሌለ በዚህ መንገድ ኳስ ተጫዋቾች፣ አትሌቶች ቨርቲካላችሁን በዚህ መንገድ መለካት ትችላላችሁ። ሚዛናችንን ወስደናል። 81.7 ነው። ስለዚህ ሜትር ከ91 በ81 ኪሎ ግራም ላይ ነው ያለው። ስለዚህ ለቁመቱ በጣም የሚመጥን ክብደት ነው ያለው እና የሚመጥን ክብደት ብቻ ሳይሆን ሊን ነው። እስኪ ኮድን ከፍ አድርገን ሸርተን አሳያቸዋል። ኦልሞስት ቦዲ ፋት ፐርሰንቴጁ በዚህ ከ13 እስከ 15 ቦዲ ፋት ፐርሰንቴጅ ላይ ነው ያለውና በዚህ ቦዲ ፋት ፐርሰንቴጅ በዚህ ቁመት እንደዚህ አይነት ኪሎ በእነሱ ደረጃ በፕሮፌሽናል ሶከር ፕሌየር ኳስ ተጫዋቾች፣ ፉትቦለሮች ጥሩ የሚባል ቦዲ ኮምፖዚሽን ነው ያለው። የመጀመሪያው አሴስመንታችን የሚሆነው ሲኤምጄ ነው። ካውንተር ሙቭመንት ጃምፕ ነው። 3 ዙር ነው የምንሰራው። ስለዚህ ከ3ቱ ዙር ቤስቱን ቨርቲካል መዘገባለሁ ማለት ነው። ቴፕ ጣት ላይ ታደርግና አንድ ትለካለህ፣ ሁለተኛውን ጃምፕ ያረክበት ቦታ ላይ ታስቀምጣለህ። አጭር ነው ግድግዳችን ካላለፍኩትን በውጭ በኩል እንትለዋለህ። yes አሁን ሁለተኛ ድጋሚ ታደርግና እኔ ልሰራለሁ። 3 ዙር ነው የምናደርገው። ቤስቱን መዘገባለን። ጀምር። ኦኬ አንድ ሶስተኛውን ወስዶ ማለት ነው። የመጀመሪያው ቨርቲካል ጃምፕን ጨርሳለን። አሁን ወደ ሁለተኛው ቴስት እንሄዳለን። ሁለተኛው ቴስት ዝላይ ነው። ስታንዲንግ ብሮድ ጃምፕ። ይሄንንም 3 ጊዜ ይዘላል። ከ3ቱ ረጅም የዘለለውን መዘግባለሁ ማለት ነው። እኛውን ይህንን ነገር ሜዠር ስናደርግ ለእናንተ ፕራክቲካል ነገር የሚቀርላችሁ ኳስ ተጫዋቾች የሆናችሁ ወይም ደግሞ አሰልጣኞች ከሆናችሁ ስትለቁ በተቻለ መጠን ዲጂታል ማቴሪያሎች አሉ። አሁን ግን እየተጠቀምን ያለነው እኛ ፕላስተርንና ሜዠሪንግ ቴፕን ነው። በዛ ምን ያክል ሴንቲሜትር እንደዘለለ መለየት እንችላለን። መጀመሪያ ምን እናደርጋለን? ልክ እግሩ ስር እንለጥፋለን ማለት ነው።
እሺ በመሃል ምን ያደርጋል? 15 ሰከንድ ያልፋል በእያንዳንዱ ዝላይ መሃል ማለት ነው። ያው ይሄን ያህል አድካሚ ስላልሆነ ከ15 ሰከንድ በላይ አስፈላጊ አይደለም። ትንሽ እንደዚህ ልብ የምታችሁ ምናምን ከጨመረ እስከ 30 ሰከንድም እስከ 1 ደቂቃ ማረፍ ትችላላችሁ። ግን በሱ ደረጃ 15 ሰከንድ በቂ ነው። አሁንም የፕላስተራው ጫፍ ላይ ትሆናለህ። ዝግጁ ስትሆን ጀምር። ማርክ ላይ ገና ማርክ ላይ አሰልጣኝ ስላሽ ገጣሚ። ሁለተኛው ከመጀመሪያው የበለጠ ነበር። አሁን ሶስተኛውን በደንብ ትዘላለህ። ኦኬ ሌትስ ጎ። ይሄ የመጀመሪያው ዝላይ ነበረ። ይሄ ሁለተኛው ዝላይ ነው። ይሄ ደግሞ ሶስተኛው ዝላይ ነው። ስለዚህ ከስታርቲንግ ፖይንቱ እነዚህን ቴፖች ሜዠር አድርጌ መዘግባለሁ። የሚመዘገበው ቤስቱ ነው ረጅም የዘለለው ማለት ነው። እሺ እነዚህ እናደርጋለን። 2 ሜትር እዚህ ጋር 250 3 ያዘልነዋል እና አቴምፕት ስሪው ከሁለቱ አቴምፕቶች የተሻለ ነበርና 2 ሜትር ከ50 ዘሏል። ቤስት ዲስታንሱን እንመዘግባለን። ቅድም መጀመሪያ የለካናቸው ሁለቱ ቨርቲካል ጃምፑና ብሮድ ጃምፑ እነሱ ኤክስፕሎሲቭነስን ለመለካት ነው የተጠቀምንባቸው። አሁን ሁለተኛ ደግሞ ወደ ስትሬንግዝ ቤዝ ወደ ሆኑ ሜዠርመንቶች ነው የምንሄደውና የመጀመሪያው ትራፕባር ዴድሊፍት ነው የምንለካው። እዚህ ትራፕባር ዴድሊፍት ላይ የምናደርገው ምንድነው 3 ከባድ ዌት ማክስ ሎድ ተሸክሞ 3 መስራት የሚችልበትን ሎድ ነው የምንመዘግበውና ግን ዘሎ ከባድ ዌት ላይ አይሄድም። ምንድነው የሚያደርገው ከ5 ኪሎ እንደዚህ ከቀላሉ ቢውልድ አፕ ያደረገን እንደ ኖርማል ሌግ ወርክአውት እንሰራና ምን ያክል ማክስ ሎድ 3 ሪፒቴሽን መስራት እንደሚችል አያለው። ያንን እመዘግባለሁ። አስር ነው የምሰራው። በተቻለ መጠን ሾልደርን ሪትራክት አድርጎ ወደ ኋላ እና ላትን ኢንጌጅ ታደርጋለህ። ይሄ በጣም ቆንጆ ነው። 10 ብቻ። እዚህ ጋር ልብ ማለት ያለባችሁ ምንም ያክል ጠንካራ ብትሆኑ፣ ምንም ያክል ስትሬንግዛችሁ ትልቅ ቢሆን ከቀላል ዌት ነው የምትጀምሩት። ሰውነታችሁ ከቀላሉ እየተሟሟቀ ካልሄደ ከባድ ዌት አንስታችሁ የምትጀምሩ ከሆነ ኢንጁሪ ይገጥማችኋል። ለእግር ኳስ ተጫዋቾች ደግሞ ትልቁ ጠላት ኢንጁሪ ነው። ትልቁ አሰልጣኝም የሚያስፈልጋቸው ዋነኛው ሳይጎዱ ረጅም ጊዜ እንዲጫወቱ ነው እንጂ ቤዚክሊ ኳስ ተጫዋቾች የታለንት እና የራስ የዴዲኬሽን ውጤት ነው። አሁን ሁለተኛ ሪፒቴሽን እንሄዳለን። አሁን ትንሽ ኪሎን እየጨመረ ነው እንሄዳለን ማለት ነው። አሁንም ሁለተኛ ዙር 10 ነው የምትሰራው። መሀል ላይ ፎርም ከተበላሽ አስቆማለሁ። አምሮ የምናስተካክለው ሪፒቴሽኖቹ ፎርማቸው ትክክል ነው። ግን አይተህ ከሆነ ስትጀምር ዝም ብለን ያነሳው ስትጨርስም ዝም ብለን ያስቀመጥከው እሱ ባድ ፎርም ነው ማለት ነው። አሁን እንደ ሪፒቴሽኑ አጀማመርንም አጨራረስንም ሪስፔክት ካላደረከው በዛ ማል የሆነ ነገር ሊፈጠር ይችላል። ዝም ብለን እንደዚህ ወዲያው አንስተህ ተስተካክላት ጀምር። መጀመሪያ ገብተህ ባክን አስተካክለን የምታነሳው ስትጨርስም ልክ እንደምትሰራው መልሰው ነው። እሺ ራሱ አንድ ቲፕ ነች። እናመሰግናለን። እሺ አሁን ምንድነው የምናደርገው? ስታስቀምጥ መሬቱን እንዳታጋጨው። ኦኬ ዌቱን ሃንድል እንዳደረከው መለየው በዛ ነው። እሺ ጀምር። ከማንሳት በፊት ቅድም ተወራናል። አስተካክል። ፎርም ሰበር ትከሻ መለስ፣ ቸስተን ቀና። በቃ ልክ ነው። ብድግ 1 4 በቃ ይበቃል። ስለዚህ በ120 ኪሎ 4 ሰርቷል እና አስቆሚው ነው። ከ4 በላይ መቀጠል ይችላል። አላማው በከባድ ማክስ ሎድ 3 ሲሰራ ማየት ስለሆነ አላማው እሱን ማድከም አይደለም እና 120 ላይ 4 ላይ አስቆሚዋለሁ። ስለዚህ አሁን 135 ወይንም 140 አድርጌ 3 ላይ እና አራተኛው ፎርሙ ከተበላሸ በቃ የሰራው 3 ነው ማለት ነው። ያንን ሎድ እንመዘግባለንና ይሄ ስትሬንግዝ ቤዝ የሆነ አሰስመንት ነው። ልክ ይሄ በትከሻ ስፋት ልክ ነው ሁሌ የምትቆመው እግርም ማለት ነው። ጣትህም ትንሽ የወጣ ታደርገዋለህ። ጉልበትህ በጣት ስትሬት ነው የሚሆነው፣ እንደዚህ ስትሬት አይሆንም። እሺ ከዛ ያስካረለ ይሄንን ልክ አሁን ሾልደሪን አየው። ሾልደር እንደዚህ ሆኖ ማንሳትህ ባክህ ዊክ ፖዚሽን ላይ እንዲሆን ያደርገዋል። ስለዚህ ሾልደሪን አየው አይኛው ምንድነው የምናደርገው? እንደዚህ እንመልሰዋለን ወደ ውስጥ። ከዛ መመለስ ብቻ አይደለም ታክ እናደርገዋለን ትንሽ። አሁን በዚህ ሰዓት ጀርባ እንዳለ ስብስብ ብሎ በቃ ፒክ ስትሬንግዝ ፖዚሽን ላይ ነው የሚሆነው።
ነገር ግን እንደዚህ ካልከው ምንድነው የምታደርገው? ፑል አድርገህ ነው የምታነሳው። ፑል አድርገህ ስታነሳ እንደዚህ አይነት ሞሽን ሰው ክሬት የምታደርገው ባክ ላይ የተወሰነ ሎድ ይኖረዋል። ሶ ምንድነው የምፈልገው ሾልደርህን ጀስት ሪትራክት እንድታደርገው ነው። እዛችኛው መስል ትጠቀማለህ። እሺ ከማን አንድ በቃ ይበቃል። አልተቻልክም። 140 ኬጂ ነው። እሺ አረፍ። ከዚህ እንደዚህ ነው ኪሎ ገብተህ ታውቃለህ? አላውቅም። ሰው የመጀመሪያ ነው። ሶሪ አንተ አሁን ማክስን ራሱ አለየህም። ይሄ ዋን ሬፕ ማክስ ኢን ሲዝን ላይ አይፈቀድም። ምክንያቱም ስንት ገና ከጌም ሪከቨር ማድረግ ባለበት ሰዓት ላይ እንደዛ ይሎድ አታስተናግድም። አሁን ግን ኦፍ ሲዝን ነው፣ እረፍት ላይ ነው። ስለዚህ ድንገት እንደዚህ አይነት ክብደት ኳስ ተጫዋቾች አያነሱም ብላችሁ ትንሽ ጥያቄ ከተፈጠረባችሁ አሁን የልጅ እረፍት ላይ ነው። ስለዚህ ዋን ማክስ ሬፕ የሚፈለግበት ታይም ይመጣል። አሁን ግን እየፈለግን ያለ ነው 3 ነው። 3 ደቂቃ ሰጣለሁ። በደንብ አረፍ ትልና እንሞክራለን። አሁን 150 ኪሎ ሞክረዋል። ምን ችግር አለ? የምትሰራውን ነገር የምትበላውን ነገር አስተራረፍን ካወቅ በህይወት ላይ እኮ በጣም ብዙ ነገር ነው ያቀለብ። ያንዳንዱን ነገር ኃላፊነት ሰው ጥለህ አሁን አንተ ምን ልስራ ምን ልብላ በቃ አንተ አላስበውም። በጣም ሜዳ ላይ ያለውን ብቻ ታስብ። ሜዳ ላይ ብቻ ያለውን ነገር ነው። እንዴት ነው እማገባው? እንዴት ነው እዛች ኮርነር ዋስር ሞት ባል ነው። እሱ ደግሞ ታለንት ነው። የራስ ይዘህ የመጣው እንደዚህ አይነት ፕሬሸሮች ሲቀንሱ ሜዳ ላይ ፐርፎርም የምታደርገው ነገር ሃይ ነው የሚሆነው። አሁን 150 ኪሎ ነው የምንገባው። 140 ከአራት በላይ ልትሰራ ነበር። አስቆም ይሄ ነው ጂም ውስጥ ያለውን ዌት ሊጨርሰው ነው። አሁን እንደምታዩት ነው ሞልቷል። ስለዚህ ግን ምንድነው እነዚህ እዚህ ጋር ያሉት ቲክነሳቸው ሰፋፊ ስለሆነ ቀጫጭን አምጥቼ ዌቱን ለመጨመር ሞክራለሁ። 120 ይሄ 30 150 ኪሎ እኔ አቁም ስል ታቆማለህ። ሶስተኛው ላይ ካስቆምኩ ታቆማለህ። ጀመር። በደንብ ፎከስ አድርግ። አርችድ ባክ፣ ሾልደር ሪትራክት፣ ጣት ግሪፕን በደንብ ያዝ። መሬቱን ምንድነው የምታደርገው መሰለህ? መሬቱን ይኸውልህ ወደ ታች ነው የምትረግጠው። ቨርቲካል ነው የምትነሳው። እሺ መሬቱን ወደ ታች ለማስመጥ ነው የምትሄደው። ከማን እርግጠው። ረግጬዋለሁ። ጭፍልቅ። ከዚህ በላይ ሂድ። አንሳ። አንድ ሂድ። ማክስ ሎድ ሰርቶ ማክስ ሎድ ተሸክሞ ሊሰራ የሚችለውን 3 ሬፒቴሽን አግኝተናል። 150 ኪሎ ነው። ሶ ካናን ማርከናል። በሜትር ከ91 በ81.7 ኪሎ ግራም ትራባር ዴድሊፍቱ 3 ማክስ ሎዱ 150 ኬጂ ነው። ኢምፕሬሲቭ ማለት ነው። ብዙ ቦዲ ቢልደሮች ማለት አልፈልግም፣ ግን ብዙ ስትሬንግስ ላይ የሚያተኩሩ ልጆች ላይሰሩ ይችላሉ 150 ኪሎ። ግን ኳስ ተጫዋች ሆነክ ይሄ ማለት የኮንሲስተንት የትሬኒንግ የአመጋገብ ምናምን ውጤት ነው። ሰው ጉጃማ እንደምፈልገው ነው ይሰራሉ። የሰር ሶ ካናን ያርፋል። ቀጣይ የምንሄደው ቡልጋሪያን ስፕሊት ስኳት ነው የማሰራው። ሶ ቡልጋሪያን ስፕሊት ስኳት እንዲሁ ትልቅ ሎድ ስላለው እግር ላይ አሁን 5 ደቂቃ ነው የሚያርፈው። ከ5 ደቂቃ በኋላ ወደ ሁለተኛው ስትሬንግስ ቤዝ የሆነ አሰስመንት እንሄዳለን። ትራባር ዴድሊፍት ማክስ ሎዱ 150 ኬጂ ነው። አሁን የምንሄደው ወደ ቡልጋሪያን ስፕሊት ስኳት ነው። አሁን ደግሞ እዚህ ላይ የምንሰራው 5 ሬፕ ማክስ ነው። ወደ ቤት ሌግ ዴይ ላይ እንደዚህ ብታደርገው ወደ ቤት። አሁን ወደ ሁለተኛው ስትሬንግ ስታንዳርድ አሰስመንት ነው የምንሄደው። ዩኒላተራል ነው ይሄኛው። ከቀድሞ ለየት የሚያደርገው ከትራባሩ እግሩን ቀኝና ግራ በትክክል ስትሬንግዙን ማየት እንድችል ይረዳኛል። ስለዚህ እግር ቀጥ ስትሬት ጀምሮ በእያንዳንዱ እግርህ 10 1 2 ፎርሙን እንደምታዩት ሞስት ፐርፌክት ፎርም ነው። አፐር ባዲው የእግሩ መሀል ላይ ነው። ሴንተር ኦፍ ማሱ መሀል ላይ ነው። በዚህ ሰዓት እኩል ኳድራይሴፕስ ግሉት ላይ ጫና ማሳደር ይችላል። ለኳስ ተጫዋቾች ቡልጋሪያን ስፕሊት ስኳት ሲሰሩ እንደዚህ ነው መሆን ያለበት። መሀል ላይ ነው መሆን ያለባችሁ። ወደፊት ፎርዋርድ አድርጋችሁ በምትሰሩ ሰዓት የኳድራይሴፕስ መስላችሁ ሞር ይሰራል። ስለዚህ በትክክል የኳድ ጡንቻ ከፊት ለፊት ያለውን ጡንቻ ማሰራት የምትፈልጉ ከሆነ ወደፊት ሊን ማድረጉ ይመከራል። ነገር ግን ስታንዳርድ የሆነ ቡልጋሪያን ስፕሊት ስኳታችሁ
እናንተ መሀል ላይ ልትሆኑ ነው የሚገባው። እና እዚህ ጋር እንደምታዩት ያደረገው ጫማ ፍላት ጫማ ነው። ይሄ በትክክል በተረከዙ መሬቱን ቆንጥጦ በትክክል መርገጥ ይችላል። በዚህ ሰዓት የመሮጫ ጫማ የምትጠቀሙ ከሆነ ወይንም ታች ላይ ሶሉ ትልቅ የሚሆን ከሆነ ሎድ ይዛችሁ በመሰሩ ሰዓት ሰውነታችሁ ባላንስ ለማድረግ በሚፈልግ ሰዓት ጆይንታችሁ ላይ፣ ሌጋመንታችሁ ላይ፣ ቴንደናችሁ ላይ ሎድ ይኖራል። ሰው ያንን ለመከላከል ነው። እንደዚህ አድርገህ አሳየን። እንደዚህ ፍላት የሆነ ካላገኛችሁ ደግሞ እንደዚህ አይነት ጫማ በካልሲ መስራት ትችላላችሁ። ጀመር 5 1 ቀይር እግርን በራሱ ልክ ለካውና 1 በቃ ይበቃል። አሁን የለሱ ዋርሚንግ አፕ ሴቱ ነው። ምክንያቱም በቀኙ ሰርቶ ከዛ ወዲያው ወደ ግራው ነው የሄድ ነው ቀጥታ ማለት ነው። ግን ቴስት ሳረግ በኋላ አሳርፈዋለሁ። አንዱ ነገር ለብቻ ሰርቶ ያርፋል። ድጋሚ ነው ቀኝና ግራውን ሜዠር ማድረግ የሚቻለው። ዋርሚንግ አፖቹ ላይ በየመሃሉ 3 ደቂቃ ነው እያረፍን የምንሄደው። 1 ይበቃል። 1 በቃ የቀኝ እግር ስለሆነ ጠንካራ ያኛው ጠንካራ ነው። ይሄ ራይት ሌግ ነው። yes ቀኝ እግር ስለሆነ በጣም ልዩነቱ ግን በጣም ብዙ ነው። ሶ ኳድህ ሌፍቱ 18 ነው፣ ራይቱ 20 ነው። ስለዚህ ምን እናደርጋለን? ሌፍቱን በ27 ነጥብ አስሞክርና ራይቱን በ32 አስሞክራለሁ። 32 ይሄ ቤዝላይን ስትሬንግዝ ከ2 ሳምንት በፊት በማሽን የተለካው ነው። አሁን ጂም ነው ሜዠር እያደረግን ያለ ነው። ስለዚህ እዚህ ጋር ኳድራይሴፕሱ የሌፍት ሳይዱ 18 ኬጂ ነው፣ ራይት ሳይዱ ደግሞ 20 ኬጂ ነው። ስለዚህ እዚህ ጋር ኦቪየስ የሆነ ልዩነት አለ፣ የ2 ኪሎ ግራም ልዩነት አለ። ስለዚህ አሁን ቡልጋሪያውን ስንሰራ በሌፍት ሳይዱ በ27.5 ኪሎ እንሰራና በራይት ሳይዱ ደግሞ በ32.5 ኪሎ ግራም እንሞክረዋለን ማለት ነው። ይሄ ማክስ 5 ሬፕቴሽን እንዲሰራ ነው። ቀኝና ግራው ላይ ያለውን በጂም ላይ ወይንም ዌት ተሸክሞ በሚሰራው ያለውን ክፍተት በዚህ መሰረት እናገኘዋለን። አሁን እነዚህ አሰስመንቶች ለምን እንደሚጠቅሙት በኦፍ ሲዝን መካከል የሚሰሩ የወርክአውት ፕላኖችን ለማቀራረብ እዚህ ጋር የተፈጠሩትን ጋፖች ለማቀራረብ ኦብቪየስሊ የሆነ ሳይድ ዶሚናንት መሆኑ አይቀርም። ኦፍ ኮርስ ለምሳሌ አንተ አሁን ስትጫወት ምንድነው ግራኝና ቀኝ ነው፣ ራይት ፉት ነው። ስለዚህ እዛ ላይ ሁሌም የተወሰነ ዲፍረንስ ይኖራል፣ ግን በተቻለ መጠን ለማቀራረብ እንሞክራለን። ትሬኒንጎቹ ለዛ ነው የሚረዱት። ሌትስ ጎ ከኖ ቸስት አፕ 5 ነው የምትሰራው፣ ለ6 ትሄዳለህ። 1 ዝቅ በለው፣ ትክክል፣ ዝቅ በል፣ ዝቅ 2 ዝቅ በል። በጣም አሪፍ፣ በቃ ይበቃል። ስለዚህ የሌፍት ሳይድክ ለ7 ሬፕቴሽን 27.5 ኬጂ ነው። ስለዚህ አሁን ለጊዜው እዚህ ጋር እናቆማለን። ምክንያቱም እዚህ ጋር ምንድነው መጠንቀቅ ያለብን ይሄ ወርክአውት እንዳይሆን ወይም ደግሞ እሱን በደንብ ግራይንድ እንዲያደርግ መሆን ሳይሆን ምን ልክ በ27.5 ሁለቱ 27.5 55 ኬጂ በሌፍት ሳይዱ ተሸክሞ ሰርቷል። ለ7 ሬፕቴሽን ታርጌት የምናደርገው 5 ነው። 7 ላይ ስላቆመ ከዚህ በኋላ ሌላ ተጨማሪ ዌት አሸክሜ ማሰራው ከሆነ ሊሚቱን ፑሽ ስለማደርገው ያን ያክል መሄዱ አስፈላጊ አይደለም። ጀስት መገመት እችላለሁ የቱ ጋር እንደቆመ። አሁን የምንሄደው በቀኝ ሳይዱ ነው። በቀኝ ሳይዱ ቅድም እንዳየነው ቴስቱ ላይ ራሱ የ2 ኪሎ ግራም ልዩነት አለ በማሽን የተለካው ቴስት ላይ። ስለዚህ በስትሬንግዝ ደግሞ በ32 ኬጂ ምን ያክል እንደሚሄድ ማየት ይኖርብኛል። ሰው ታርጌት የምናደርገው 7 ነው። ከ7 በታች መስራት የለብንም። ሰው አሰስመንት እንደዚህ ትንሽ ረጅም ሰዓት ይፈጃል። ቀላል አይደለም። ለሰልጣኙ አስብኩት ትንሽ ቻሌንጅ ያደርጋል። ግን እንደዚህ አይነት ታይም ወስደን የምናደርጋቸው ሂደቶች ናቸው በኋላ ትልቅ ውጤት የሚያመጡትና የስትሬንግዝ አሰስመንት ይሄ መጨረሻው ነው። ከዚህ ቀጥሎ ሞቢሊቲ ናቸው። ለሱም ብዙም ቻሌንጅ አያደርገውም። በዛ መሰረት አሰስመንቱን እናገባጫለን ወይም እየጨረስን እንሄዳለን። እሺ ባክን አርች ታደርጋለህ። ሊፍት አፕ እንቆማለን። ሂድ ግራ ቸስት አፕ 6 ነው የምትሰራው። ጀምር። አልነካህም። ከማ 1
7 ነው የምትሰራው። ሰባት አንበሳ እንዳትለው፣ ቀስ ብላ አስቀምጥ። ጨረስክ? ያ ና አሁን ከናን ያደረገው ምንድነው እዚህ ጋር 32 ኪሎ ሁለቱም በምንደምርበት ሰዓት 65 ኪሎ በቀኝ እግሩ ሰርቷል። 7 ሬፕቴሽን። ቅድም ደግሞ 55 ኪሎ ነበር በግራ እግሩ የሰራው። ስለዚህ እዚህ ጋር የኪሎ ልዩነት አለ ቀኝ እግሩ ማለት ነው። ልጁ የቀኝ ተጫዋች ስለሆነ እንደዚህ አይነት ክፍተቶች ይጠበቃሉ። ነገር ግን አሁን ፕሪሲዝን ላይ ዲዛይን የማድረግለት ወርክአውት ይሄ አሰስመንት ኢምፓክት ያደርጋል ማለት ነው። በማሽን ተለክቶ የ2 ኪሎ ግራም ልዩነት አለው። በዌይት ግን በምንለካው ሰዓት በ55 እና በ65 ኪሎ ግራም የ10 ኪሎ ግራም ልዩነት አለው ማለት ነው። በማሽን ላይ 2 ኪሎ ግራም፣ በዌይት ግን የ10 ኪሎ ግራም ልዩነት አግኝተናል። እሺ አሁን ወደ መጨረሻው ሞቢሊቲ ስክሪኒንግ ላይ ነው የምንሄደው። አሁን የምንሰራው አንክል ሞቢሊቲ ነው። ሶ መጀመሪያ በግራ እግሩን መሬት ላይ ረግጦ ተረከዙ እስከማይነሳበት ድረስ ይጠብቀውና በጉልበቱ ግድግዳ ለማስነካት ነው የሚሄደው። ግድግዳ ለማስነካት በሚሄድበት ሰዓት ተረከዙ ከተነሳ ትክክል አይደለም። ያቺን ርቀት በሜትር እንለካታለን። በፕላስተር ምልክት አደርጋለሁ። ሶ ጀምር፣ ተመለስ። አሁን ትንሽ ይጠጋበል። በጣም ትንሽ ሂድ። ፐርፌክት። በቃ ይሄ ትክክል ነው። ሶ አሁን የግራ እግርህን ነው የለካ ነው። በቀኝህም ትሞክራለህ። ዲፍረንሱን እኔ መዘግባለሁ። ትንሽ ይጠጋል። በጣም ትንሽ ወደኋላ፣ ወደፊት፣ በጣም ትንሽ ጀምረው። ፐርፌክት። በቃ ቆንጆ ነው። 11.7 እና 11 አናቱ ላይ ራይት ሳይድ 11.7 ነው። ስለዚህ ራይት ሳይዱ 11.7 ነው። ሌፍት ሳይዱ ግራ ሳይዱ ደግሞ 11 ነው። ሁለቱም ጉድ የሚባሉ ናቸው። ያው ቀኝ ዶሚናንት የቀኝ እግር ተጫዋች ስለሆነ እንደዚህ አይነት ይጠበቃል። እነዚህ ምልክቶች ሪስትሪክትድ ነው። ሪስትሪክት በሚሆን ሰዓት ነው እዚህ ላይ የምናደርገው። አሁን ግን እሱ ጥሩ ስለሆነ ጉድ የሚል ማርክ ሰጥቼዋለሁ። 11 እና 11.7 ሴንቲሜትር ነው። በጣም አሪፍ ነው። አሁን 90 ሞቢሊቲ ነው እየሰራ ያለው። በግራና በቀኝ እግሩ መካከል ምንጣፉን የማይረግጥ ከሆነ ክፍተት ካለ አያለው በትክክል አለመስራቱን። ስለዚህ አሁን ይሄ ሞቢሊቲው በጣም ቆንጆ ነው ማለት ነው። ስለዚህ ራይት ሳይዱም እንዳያችሁት፣ ሌፍት ሳይዱም በትክክል ሞባይል ነው፣ በትክክል መንቀሳቀስ ይችላል። በቃ ይበቃል። ኮፐንሃገን ፕላንክ ይባላል። ታይመር ይዤለታለሁ። የቀኝና የግራ ሳይዱን ምን ያክል ሆልድ ማድረግ እንደሚችል ነው ሜዥር እያደረግን ያለ ነው። ይሄ አጠቃላይ የእግሩ ጥንካሬ፣ የአዳክተር ጡንቻው ጥንካሬ ሙሉ እስከ ኮሩ ድረስ የሰውነቱን ጥንካሬ ሜዥር ለማድረግ ይረዳናል። $38.56 ነው። ግራ እግሩ ደግሞ በተቃራኒ ሳይድ እንሄዳለን። የሚገርም ነው። ባላንስ በጣም አሪፍ ነው። እዚህ ጋር ፎርሙንም እያያችሁ ፎርሙ ስትሬት ነው። አሁን ተከታታይ ስለሰራ ማለት ነው ደግሞ እንዳታቆሙ። እሺ ማች ማድረግ አለብህ ደቂቃውን። አብሽር። ጀስት እንድታውቀው ያክል 30 ደርሰዋል። ካሞን ያኛው 38 ነበረ። አሁን 38 አልፈሃል። ጠብቅ፣ ከፍ እግርን። የቀኝ ሳይዱ 53.41 ነው። ኦልሞስት ከግራው ጋር በጣም ልዩነት አለው። 38 እና 53 ነው። እነዚህን ያገኘናቸውን አሰስመንቶች ለኦፍ ሲዝን ትሬኒንግ ፕላን በሚዘጋጅ ሰዓት እንደ ሜዠርመንት ሆነው ያገለግሉናል። አሰስመንቱ ያያችሁትን ይመስል ነበረ። በደንብ ነው ፐርፎርም ያደረገው። ስትሪንግዙ የሚገርም ነው። ትራባር ዴሊፍቱን አይታችሁታል። 150 ኪሎ 3 ሬፕቴሽን ሰርቷል። ሞቢሊቲው ፐርፌክት ነው። ትንሽ ልዩነት ያየ ነው ቀኝ እግሩ ላይ፣ ከግራ እግሩ የተወሰነ ልዩነት አለ። ያ የሚጠበቅ ነው የቀኝ እግር ተጫዋች ስለሆነ። ስለዚህ ኦፍ ሲዝን ትሬኒንጉ ያንን ያማከለ ይሆናል ማለት ነው። እንዴት አገኘው? በጣም ቆንጆ ነው። ያው በዚህ አይነት አሰስመንት ለመጀመሪያ ጊዜ ነው ያደረኩት። በጣም ቆንጆ ነበር። ቻሌንጅ አድርጓል። ከትሬኒንግ እና ትንሽ ቻሌንጅ ትንሽ ቻሌንጅ አለው፣ ግን በጣም ደስ የሚል ነው። ያው ለእኛው ጥቅም ስለሆነ
ምንም ቢረዝም ችግር የለውም። ቴንክ ዩ ሾው አፕ ስላደረግ ቻናሌ ላይ አይ ሆፕ ይህን ቪዲዮ እንደወደዳችሁት እንደዚህ ከትሬኒንግ ጋር በተገናኘ አመጋገብ፣ ኮንዲሽኒንግ፣ ቦዲ ቢልዲንግ ምን እንደሚመስል ተከታይ ቪዲዮ ስለምሰራ ሰብስክራይብ ካረጋችሁ ለእኔ ትልቅ ሰፖርት ነውና ሰብስክራይብ ደግሞ አድርጋችሁኝ እስካሁን ሰፖርት ለምታደርጉኝ ከልብ አመሰግናለሁ። ያላደርጋችሁ አድርጉ። እንዲሁም የኔን ኦንላይን ኮቺንግ ጆይን ማድረግ የምትፈልጉ የተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ ኤዥያ፣ አረብ ሀገር የተለያየ ክፍለ ሀገር ያላችሁ ታች ላይ በማስቀምጥላችሁ የዋትሳፕ የቴሌግራም እንዲሁም ኢሜል አድራሻ ኦንላይን ኮቺንግ የሚል መልእክት ብቻ ነው መላክ የሚጠበቅባችሁ። ከዛ እኔ ፎርም ልኬላችሁ ሬጂስተር ማድረግ ትችላላችሁ። እንዲሁም እንደ ከናን አትሌቶች፣ ቦክሰኞች፣ ኳሶች፣ የስትሬንግዝ ትሬኒንግ ድጋፍ የምትፈልጉ እንዲሁም እናንተም ኮንታክት ልታደርጉ ትችላላችሁ። ይሄን ቪዲዮ ስፖንሰር ያደርጉልን ኤሌፋንት ኒውትሪሽኖች ናቸው። ታች ላይ ባለው ቁጥር አገኟቸው፣ ደውሏቸው። ጥሩ ዴሊቨሪም አላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ